ኤሎሄ ኤሎሄ ላማ ሰበክታኒ። ወደ ጎን አያወራም፣ ወደ አባቱ ጋር ነው። ቅድም ኢሳይያስ 53 ሰምታችኋል። በደዌ ያደቀው ዘንድ አባቱ እኮ ነው የሚያደቀው በሰዎቹ እጅ። ስለዚህ ኢየሱስ ከሰዎቹ ጋር አያወራም፣ ወደ አባቱ አባቴ አለው። ለዘላለም በቅፎ የኖረው አባቱ ጸጥ አለው። አባቴ አባቴ ምን ነው ተውከኝ አለው። ለዘላለም እንደማይተወው ያውቃል። ዛሬ ተውከኝ አለው። አብ ዝም አለ። እኛን አይቶ ይህንን ጉባኤ አይቶ እንዲህ የሚፈሰውን መንፈስ አይቶ እምንነጠቅ ለዘላለም አብረን የምንኖረውን አይቶ አንድያ ልጁ ላይ በታላቅ ድምፅ ጮሆ ተፈጸመ አለና መጽሐፍ እንደዚህ ይላል። ማርቆስ 15 ላይ ኢየሱስም ሞተ። ጂሰስ ሞተ። በዚህ ጊዜ መቶ አለቃው አየውና በርግጥ የእግዚአብሔር ልጅ ነው አለ። አንተ ሮማዊ አሕዛብ ዳንኤል ዛንቀ የሞተ ቀን ግድግዳው ናደው። አይሁድ ብቻ አይደለም አሕዛቡ ሰው እየገባ ያፈረሰው ቀን ዘው አለ። ሰው በር ላይ ነበር። አንተ አጥር አጠገብ ነው የቆመው። ሲፈርስ ወደቀ ወደ ውስጥ ይዞን ገባ። ታውቃለህ እኛ እንደምንድን ተስፋ የእግዚአብሔር ልጅ ነው። ኢየሱስ ሞተ ብቻ አይደለም የመጽሐፍ ቅዱስ ትምህርት፣ ተቀበረም ነው። እግዚአብሔር ኢየሱስን መስቀል ላይ እንዲሞት አድርጎ አልበቃውም፣ እንዲቀበር አረገው። አሮጌውን ሰው እንዲሞት ብቻ አይደለም የምፈልገው ነው አይደል ትምህርቱ። ማየት ራሱ አልፈልግም ማለት ከሞተ በኋላ ቀበሩት፣ ከዓይኔ ፊት ይጥፋል። ተቀበረ። 3 ቀን አደረ። አይ ቲንክ በዚህ ሰዓት አካባቢ ይመስለኛል ኢየሱስ ከሞት